አስቸኳይ ነው ቶሎ ስልኩን አንሳ አንተ ቆይ ለምንድን ነው ስልክን የማታነሳው ቶሎ በይ ወደ ጉዳይሽ ገቢ ስርዓት ያዝ ቴዲ ምን እንደተፈጠረ አልገባኝም የሆነ ነገር የተፈጠረ ይመስለኛል ምንድነው ቴዲ ጉዱናል ሳይሆን ጉዶኛለሁ በሚል ይስተካከል ንግግርሽ ምን ማለት ነው አልገባኝም ያወራሁት ግልጽ ነው ስለ ግል ጣጣሽ ከዚህ በኋላ እኔን አይመለከተኝም እሺ ከእንግዲህ ወደ እኔ መደወል ያለብሽ ስለ ስራ ልታማክሪኝ ከሆነ ብቻ ቴዲ ለምትናገረው ነገር እንዳትጸጸት በደንብ እያስተዋልክ አውራ እሺ ምንም አታስብ እኔ የምትጸጸተው በህይወቴ ውስጥ እንዳንቺ አይነት ሰው በማወቄ ብቻ እሱን እንነጋገርበታለን ለአሁኑ ግን የቶሚ ስልክ ወድቆ ተገኝቷል ወይዘሮ ሄለን የምልሽ ነገር አልገባሽም መሰለኝ ስለ ግል ህይወትሽ አይመለከተኝም የሆነ ያወቀው ነገር አለ ቴዲ እጄ የለበትም አይደለም እጄ እግሬ የሚኖርበት እሺ ጉዳይ አይደለም ተግባባን አንተን ከፍ ሁሉም ነገር ላይ እጄ አለበት በስርዓት ብትመልስልኝ ጥሩ ነው ጠብቅ ዋጋህን ታገኛለህ አንተ ከንቱ ከኔ ጋር ለመስማማት ምን እንደሚያስከትል አሳያለሁ ለዚህ ስራ ትከፍልበታለህ እኔን አስቀምጠሽ ምንድን ነው ያል ስልክሽ ላይ መከራከር እክሽ ፈልግ አይደለም አማራጭ አጥቼ ስልኩ ያንቺ አይደለም እንዴ ታዲ ደግሞ ስንት ነገር ስልሽ ውዬ ቆይጆ አሁንም እያስፈራራሽ አይ አሁን እሱ አይደለም እና ማን ነው ጓደኛው ነው ለብር የሚደውልልሽ ደውዬለት ነው እኔ ጁ የሚያደርገው ነገር አይታወቅም ከኔ በኋላ ካገኘው ብዬ ለመጠየቅ ነው ኤልሹ ይሄ ነገር ምንም አልጣመኝም የማይመጥን ሰው በዛ ላይ ጓደኛሽ ፍቅረኛ የነበረ ልጅ እኔ ተዋት አላልኩት ገንዘብ ያስፈልገው ነበር እሷን ትቶ ወደ እኔ መጣ ኤልሹ ምንሽ እንደሚገርመኝ ታውቂያለሽ ምን ገረመሽ ድፍረትሽ እውነት ደፋር ነሽ ትምህርትሽን እየተማርሽ አይደለም በዛ ላይ የምትይው ከድሩዮች ጋር ነው ከቤተሰቦችሽ ገንዘብ ተቀበለሽ አሽሽ ገዳሚ ስትዩ ታያለሽ ነገሩ አልፈርድብሽም አሁን ሁሉም ነገር ስላለሽ የማጣት ትርጉም አይገባሽ ታዲ ምን ለማለት የሞከርሽ ነው እውነቴን ነው ኤልሹ አንቺ ከቤተሰቦችሽ ተቀበለሽ አሽሽ ገዳሚ ስትይበት የምትዩ ገንዘብ የቀን ውጭሽ የኔን የትምህርት ቤት ከፍሎ የወር አስቤዛዬን ችሎ የዶርሜን ከፍሎ አረ ከዛም በላይ መልስ ሊኖረው ይችላል ባክሽ ለጭንቀታቱን ይቢ እኔ ገንዘብ መቀበለው ዝናናበት እንጂ ገንዘብ ለሌላ ሰው የወር ደሞዝ ያስቤዛ እያልኩ ሂሳብ ይሰራ አይደለም እኔ ሂሳብ ስራ አላልኩሽ ቢያንስ አስቢ ገንዘብ ማጥፋትሽ እኮ አይደለም ጥፋቱ በምንድን ነው የምታጠፊው የሚለው ነው ጥፋት ይሄ ብር ችግር ላለበት ቀለጣለው ቤተሰብ የወራት ህልሙ ነው ኤልሹዬ ይሄን ምንሽ እኮ በክፋት አይደለም ቢያንስ ግን ትንሽ ለማሰብ ሞክሪ ምን ላስብ ቆይ ችግርሽ ምንድነው ለምሳሌ ይጆ ምትዩ የአመታት ፍቅረኛውን ትቶ ካንቺ ጋር ፍቅር የጀመረው ገንዘብ ስለሚያስፈልገው እዳ ስላለበት አይደለም ስለዚህ ያቺኛው ፍቅረኛው ገንዘብ የላትም ተዋት እስቲ ራስሽን በሷ ቦታ አርግሽ አስቢ እውነተኛ ፍቅር እሷ ጋር እንጂ አንቺ ጋር የለም አለም ፍታለችው ሲባል ሰማሽ ያለው በገንዘቡ እየገዛ ይጨመርልታል የኔ ቆንጆ ኤልሹ አትሳሳች ይስተታቸውን ለማረም የሚጠቀሙት ቃል ነው አንቺ ገንዘብ ስላለሽ ችግርና ጣጣሽ በገንዘብ ይፈታል ማለት አይደለም እኔ ያየሽ ነው ባገኝም በጣም አልጨነቅም አመስግኜ ተኛለሁ የተሻለ ነገር ለማግኘት ጸልያለሁ ቢያንስ የተጨማለቀ ነገር ውስጥ አልገባ መስመር ያለው ህይወት ነው የሚኖር አንቺ ግን በዚህ ድሜ ሰው ለገንዘብ ብሎ ካንቺ ጋር ይጣላልም ይስማማልም እና አሁን ይሄ መንገድሽን ማታቂው ደስታ ይሰጥሻል ታዲ በቃሻል ይሄ ፍልስፍናሽ ለሻዴ ምንም አይሰራላት የቤተሰቦች ሀብት አይደለም ለኔ ለልጆች እንኳን ይተርፋል ያማውን ነገር እያወራሽ ራስሽን ተጽናኝ እሺ ልሹ እና ያለ በኋላ ግን እንዳይቆጭሽ አታስቢ አይቆጨኝ እሺ ወይዘሪት መሰረት ለቶማስ ምን እንዳልሽ ትነግሪኛለሽ ወይስ አትነግሪኝም ማ እኔ ለጋሺ
ምን ልለው እችላለሁ? ኧረ እኔ ምንም አላልኩትም። እሱን ተይው። ከዚህ ቤት ለቶማስ ማንም ምንም ሊለው አይችልም። አፍጥኛ አንቺ የማትረቢ ምን አባሽ ነው ያልሽው? እውነት እትዬ እኔ ምንም አላልኩትም። እውነት አባሽ ይጥፋ። ዛሬ እውነቱን ሳትናገሪ ከዚህ ክፍል በሰላም አልወጣም። ምንድን ነው ያልሽው? እውነቱን ተናገሪ። እውነት እትዬ እኔ ምንም አላልኩትም። እንዴ ለምን ወደዚህ መጣ? ተጨንቄ እየጠበኩሽ እኮ በዛው ቀረሽ። ቆይ ምን እየተፈጠረ ነው? ደህና ነሽ? ደህና ነኝ። ምን እያወራችሁ ነበር የተፋጠጣችሁት? እንትን አይ ቶሚ ሲወጣ የተሻዋሉ ምናምን ብዬ እየጠየኳት ነበር። መልስ ካንቺ አልፈልግም። የጠየኩት እሷን ነው። ታያለህ፣ ዋጋህን ነው የምሰጥህ። እትዬ እንዳለችው ነው። አይቼው ከነበረ እየጠየቀች ነው። እርግጠኛ ነሽ እንደዛ ነው? አዎ እንደዛ ነው። አዎ እኮ መጀመሪያም እኮ ነግሬህ ነበረ። ለስራ ባልደረቦቹ ደውይ። እኔ ስልኩ ተገኘ የተባለበት ቦታ ሄዳለሁ። እሺ ጥሩ። የተሳስቼ ነው ወይስ በትክክለኛው መንገድ እየሄድኩ ነው? ወይስ ደግሞ የተሳሳተ ቦታ ላይ ነው? ቆይ ማነሽ? ስራሽ ምንድን ነው? እንዲህ በቀላሉማ መቀመጥ አልችልም። ታለም ምን ነው በዚህ ሰዓት ኩርምት ብሎ መቀመጥ? ምን ሆነሻል? አይ ምንም አልንኩም ወንድሜ። እና ተቀመጥ። እሺ እቀመጣለሁ። እኔማ አመጣጤና ፍቅሽ ነበር። እንመካከራለን እያልን እኮ ሳናወራ ቀረን። ወንድሜ መቼም በድጋሚ እሄዳለሁ የሚል ርዕስ ልታነሳብኝ አይደለም አይደል? ምን ሆነሻል ታለም? አሁን እዚህ ቀን ሙሉ ተቀምጬ ስውል አላሳዝንሽም? አታሳዝነኝም ወንድሜ። ምንም ቢሆን ትተኝ እንዳትሄድ፣ ወይ ደግሞ እኔም ተመልሼ እሄዳለሁ። ምን ልትሆኝ? ወንድሜ እዚህ መኖር በጣም ደክሞኛል። ተይ ታለም፣ ለአንቺ ምንም ብትይ ምንም እዚህ ነው የሚሻልሽ። ደግሞ እና እኔ እንደምትልሽ ተምረሽ ትልቅ ቦታ ደርሰሽ ያችን የምታያትን ነገርም ታድርጊላታለሽ። ተስፋችሁን ሁሉ ይዤው ገደል ገባሁ። ወንድሜ ትንሽ ልቀፍ። ነይ ታለም፣ ጠጋቢ እናቀፊ።